እስቲ ራሳችሁን ጠይቁ። ዛሬ ጠዋት ስትነቁ ይህን ስራ ዛሬውን ጨርሳለሁ ብላችሁ አቅዳችሁ ግን ቀኑ አልቆ አልጋ ላይ ስትጋደሙ ምንም ሳትሰሩ ቀርታችሁ ታውቃላችሁ? ወይስ ደግሞ አንድ በጣም ጠቃሚ ስራ ያለባችሁ ለ5 ደቂቃ ብቻ ቲክቶክ ወይም ፌስቡክ ላይ ብላችሁ ገብታችሁ ሳታውቁት 2 ሰዓት አልፎባችሁ ያውቃል? ይህ ስሜት ስንፍና ብቻ አይደለም። ይሄ ነገ ሰራዋለሁ ወይም በሳይንሳዊ ስሙ ፕሮክራስቲኔሽን የሚባል የህይወት ጠንቅ ነው። ዛሬ በዚህ ቪዲዮ ስንፍናን የምናሸንፍበት ሳይንሳዊ መንገድ እና አንድ ህይወታችሁን የሚቀይር የ5 ሰከንድ ሚስጥር እነግራችኋለሁ። ይህ ቪዲዮ ካለቀ በኋላ ነገ የሚባል ቀን ለእናንተ አይኖርም፣ ዛሬ ብቻ እንጂ። እስከ መጨረሻው አብራችሁን ቆዩ። አንድ ታሪክ ልንገራችሁ። አበበ የሚባል ጎበዝ ወጣት ነበር። አበበ ሁልጊዜ ማታ ሲተኛ ነገ ጠዋት ተንስቼ ስፖርት ሰራለሁ፣ መጽሐፍ አነባለሁ፣ ስራዬን በጊዜ ጀምራለሁ ብሎ ለራሱ ቃል ይገባል። ነገር ግን ጠዋት ሰዓቱ ሲደውል አበበ ሌላ ሰው ይሆናል። ለ5 ደቂቃ ብቻ ልተኛ ይላል። ያቺ 5 ደቂቃ ደግሞ 5 ሰዓት ትሆናለች። ስራ ሊጀምር ሲል መጀመሪያ ቡና ልጠጣ ይላል። ቡና እየጠጣ ዜና ልይ ይላል። እያለ እንዲህ እያለ ቀኑ ያልቃል። አበበ ችግሩ እውቀት ማጣት አልነበረም። ችግሩ በጭንቅላት ውስጥ ያለው የደስታ ፈላጊ ዝንጀሮ ኢንስታንት ግራቲፊኬሽን ሞንኪ ነው። ይህ ዝንጀሮ የወደፊት ስኬቱን አይረዳም። እሱ የሚፈልገው አሁን ለዚች ሰከንድ የሚሆን ደስታ ብቻ ነው። ውጤቱ ምን ሆነ መሰላችሁ? አበበ ህልሞቹ ሁሉ ነገ በሚባል ጨለማ ውስጥ ቀሩ። እናንተስ እንደ አበበ የጭንቅላታችሁ ዝንጀሮ እየመራችሁ ነው? ስንፍናን ማሸነፊያ 4 ዘዴዎች። አንደኛ፣ የ5 ሰከንድ ህግ ዘ 5 ሰከንድ ሩል። አንድ ስራ መስራት እንዳለብህ አእምሮህ ሲነግርህ አእምሮህ ሰበብ መደርደር ሳይጀምር 5 4 3 2 1 ብለህ ቁጥርና ወዲያው ተነስተህ ስራውን ጀምር። ይህ ህግ አእምሮህ ስንፍናን እንዳያመርት ያግደዋል። 2 የ2 ደቂቃ ህግ ዘ 2 ሚኒት ሩል። አንድ ስራ ከ2 ደቂቃ በታች የሚፈጅ ከሆነ ለምሳሌ ልብስ ማጠብ፣ ኢሜል መመለስ፣ በኋላ እሰራዋለሁ አትበል፣ አሁኑኑ ጨርሰው። ትናንሽ ስራዎች ሲከማቹ ነው ትልቅ ተራራ የሚሆኑት። 3 አካባቢን ማጽዳት ኢንቫይሮንመንት ማተርስ። ስራ ስትሰሩ ስልካችሁን ሌላ ክፍል አስቀምጡት። ስልካችሁ አጠገባችሁ ካለ ስራችሁን የመተው እድላችሁ በ80% ይጨምራል። አእምሯችሁ በትኩረት እንዲሰራ አካባቢያችሁን አመቻቹ። 4ኛው ትልቁን ስራ በትናንሽ መከፋፈል። አንድን ትልቅ ስራ ስናይ እንፈራለን። ስለዚህ ስራውን በጣም ትናንሽ በሆኑ ክፍሎች ሰባብሩት። ለምሳሌ መጽሐፍ አነባለሁ ብላችሁ ካሰባችሁ ዛሬ 1 ገጽ አነባለሁ ሳይሆን ዛሬ 1 መስመር አነባለሁ ብላችሁ ጀምሩ። መጀመር ግማሽ መንገድ መጓዝ። ጓደኞቼ፣ ጊዜያችሁ የእናንተ ብቸኛው ሀብት ነው። ነገ የሚባል ቀን ሄደው ሊያዩት የማይችሉት ምናባዊ ቦታ ያላችሁ ብቸኛ እውነተኛ ጊዜ አሁን ነው። የዛሬ ተግባራችሁ ታስካችሁ ይህ ነው። ሁልጊዜ ወደ ነገ የምታስተላልፉትን አንድ ስራ ይኖራል። ያንን ስራ አሁኑኑ ቪዲዮ እንደተዘጋ በ5 ሰከንድ ህግ 5 4 3 2 1 ተነስታችሁ ለ5 ደቂቃ ብቻ ስሩት። ምን እንደተሰማችሁ ኮሜንት ላይ ጻፉልኝ። ይህ ዛክ ቼንጅ ነው። ይሄ ቪዲዮ ከስንፍና እስራት እንዲወጡ ከረዳውት ላይክ ያድርጉ። እንደ እርሶ እንዲለወጡ ለሚፈልጉት ጓደኞች ደግሞ ሼር በማድረግ የለውጡ ተካፋይ ያድርጉት። ለቀጣይ ቪዲዮ ደግሞ ሰብስክራይብ ማድረግ እንዳትረሱ። ያስታውሱ፣ ነገ ሳይሆን ዛሬ ነው ህይወቱ የሚቀየረው።